አባታችን ተማርኳል አባታችን ተማርኳል እኛም ተደግመናል ፋኖ ይችላል ከመሸ ከአርሲ አሳዛኝ ሰበር ተሰምቷል። ሁላችሁም አዳምጡት። ይሄ ቪዲዮ አቅም እንዲኖረው ሁላችሁም ፎሎና ሼር አድርጉት። በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢም በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሐበሻ ገልጿል። እገታው የተፈጸመው ከከተማው ትንሽ ኪሎ ሜትር ርቀት ላይ ሲሆን በቅጥቅጥ አይሱዚ ውስጥ የነበሩ ሁሉም ተሳፋሪዎች መወሰዳቸውም ተገልጿል። ከጥቂት ሳምንታት በፊት በዚሁ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙ ይታወሳል። እኛም ጉዳዩን በቅርበት ተከታተልን እንድናሳውቃችሁ ቤቱን ፎራቸው ባደሩበት ማል ተስኗቸው አይታችኋል። አሁን ባለፈው እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ለዚህ ነው ዝምታን የምመርጠው፣ ምንም ትርጉም ስለሌለው። አወራን ትርጉም የለውም። ወሬያችንን እንዴት በስራ እንቀይረው ነው። ምዕመናን መንበሩን ተሸክመው ሲሄዱ አይታችኋል። ለማሽሽ መንበር ተሸክመው የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። እና እንባን ነው ካህናቱ ስለ ቅድስት ቤተ ክርስቲያን ራሳችንን እንፈትነው። ምን ላይ ነው ያለነው? እየጠበቅናት ነው? ምዕመናንን እየጠበቅን ነው? ኃላፊነታችንን እየተወጣን ነው? ምን እያደረግን ነው? እኛ እየተባላን ያለን በጊዜያዊ ነገር እንዴ ማየት እኮ አለብን። ትናንትና ታላላቅ አድባራት የሚመሩ ሊቃውንት ነበሩ በልዩ ልዩ የሀገራችን ክፍሎች። ዛሬ ተፈናቅለው መተው እዚህ የቀን ሰራተኞች አላያችሁ? የሚበሉት የሚቀምሱት አተው ጩኸታቸውን እኛም መስማት ተስኖን የምናስገባበት አተን ማለት ነው። ጩኸታቸው አልገባን ብሎ አይደለም፣ ግን ክብራቸውን ጠብቀን እዚህ ቦታ ግቡ ማለት ደግሞ እንዴት አድርጎ እንዴት ተሞክሮ በየትኛው በጀት ማንኛውስ? ስለዚህ የቀን ሰራተኞቹ ነው የሚዞሩ መከራቸውን የሚያዩ። በመጨረሻም የአርሲ ወገኖቻችን አለቁ። እንደሚታወቀው ባለፉት 3 ቀናት ብቻ 50 በላይ ኦርቶዶክሳውያኖቻቸው የተቀጠፈ ሲሆን አሁን የአርሲ ምድር መንግስት የሌለበት የአሸባሪዎች መፈልፈያ ስፍራ ሆናለች። በቀደመው ጊዜ አርሲ መታወቂያዋ ሰላም፣ ፍቅር ቢሆንም ከቅርብ ጊዜ ወዲህ ግን ፍጹም ተቀያራ ክርስቲያኖችን እያሳደደች የምትበላ ለኑሮም ቢሆን የማትመረጥ የዋቢያ ግዛትነቷን በግልጽ ማስመስክራለች። በዚህም በአሁኑ ሰዓት ያልተበረዙት የአርሲ ጀግኖች ወጣቶች በዛሬው ዕለት ግልብጥ ብሎ መውጣት ዳውን ሽመልስ ሲሉ ድምጻቸውን እንዲያሰምተዋል። ተከታትለን እንመለስ። በአርሲ የሚገኙ ወጣቶችም ሽመልስ ጠላታችን ነው፣ ባለፉት 2 እና ከዚያ በላይ በሆኑ ዓመታት የንጹሃን ደም በአርሲ እንደ ጉድ ይፈሳል፣ አንድም ቀን ግን እንደ ኃላፊነቱ የክልሉ ጸጥታ የኦሮሚያ ክርስቲያኖች እልቂት አላሳሰበውም። የእሱ ቤተሰቦችስ ቢሆኑ እዚህ የሚያልቁት አንድም ቀን በዝምታ አያድርም። ሁሉም ለኦሮሚያ የሚጠቅመው አይደለም። ጫካ ያለው የኦሮሚያ ነጻነት እታገላለሁ የሚለው ኦላም ሳይቀር የኦሮሚያን ህዝብ ሰላም ነስቶታል። በመንግስት የተሾሙት አመራሮችም ህዝቡን እየዘረፉ ራቁቱን አስቀርተውታል ሲሉ ከበድ ያለ መረጃ ነው ተዋል። በዙሪያም መረጃዎችን እንለውጣለን። እነዚህ ክርስቲያኖች በጥይት ከመቆላታቸው አስቀድሞ የጮሁ ህይወታቸውን ለማትረፍ ወዲና ወዲያ በየአቅጣጫው እግሬ አውጭኝ ይላሉ። ይህንን ድንጋጤ፣ ይህንን ፍርሃት፣ ይህንን የልብ ትርታ ቦታው ካልሆነም በቀር እኛም እዚህ ቁጭ ብለን ልንረዳው ከቶ አንችልም። ሞት እያጓራ ጭንብል ባጠለቁ በቀኝ እጃቸው ገጀራ በግራ እጃቸው ደግሞ መሳሪያን ባነገቡ ኃይሎች በከፍተኛ ፍጥነት እንደ ፈረስ ግልቢያ ድምጹን
እያስገመገመ ወደ እነሱ ይተማል። በይሳት አቅም ያለው ሮጦ አቅም የሌለው ዳዴም ቢሆን እያለ ያቅሙን እየወደቀና እየተነሳ ነፍሱን ለማትረፍ ይታገላል። እነዚያ ጨካኝ ሰዎች ከደረሱ ግን ምሕረት፣ ይቅርታ፣ አዘኔታ የሚባል ነገር የለም። በሊቢያ 34 ኦርቶዶክሳውያንን የቀሉት ጽንፈኞች በክፋታቸውም ቢሆን ያስንቃሉ። እነዚህ ዓላማቸው ሃይማኖትን ማስቀየር፣ ማተም ማስበጠስ ሲሆን ያንን ካደረክ ይለቋል። የነዚህ ክፋቱ ግን ምርጫም አይሰጡም። ሕፃን ነው አዛውንት እነሱ ጋር ርህር የሚባል ነገር የለውም። በቀጥታም ያሰናብቷል። ይህ ነገር ዛሬ አይደለም፣ በአርሲ የተወለደው ሰነባብቷል። ባለፉት 5 ዓመታትም ወሃብያ ኦላ እንዲሁም የሸርካ ያቦምሳ ጠለታና ዶዶላ አውራጃ አመራሮች ከአርሲው ዞን አስተዳደር ኢብራሂም አብዱል ቀድር ጋር በመተባበር ለዘመናት ያሴሩ ሴራና የቀመሩት ቀመር ነው። ይሄው ዛሬ ወደ ተግባር ሊቀየር ይችላል። ጉዳዩ ይመለከታል ተብሎ ወንበር ላይ የተፈናጠጠው የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ብሎም የፌዴራል መንግስቱ ፊልም ይመስል በጉጉት ቀጣይ ፓርቱን ከመጠበቅ በዘለለ አንድም ያሉት ነገር የለም። ይህንን የተመለከቱት የኦሮሚያ አርሲ ወጣቶችም ግልብጥ ብሎ መውጣት ድምጻቸውን እንዲያሰምተዋል። ተከታትለን እንመለስ። የንጹሃን እልቂት የመረራቸው ያልተበረዙ የአርሲ ጀግና ወጣቶች አደባባይ መውጣት ድምጻቸውን እንዲህ ሲሉ አሰምተዋል። ሽመልስ የኛ የኦሮሞዎች ጠላት ነው፣ የሱ ካቢኔዎችም ዘራፊዎች ናቸው። ባለፉት ዓመታት በኦሮሚያ ሰላም የለም፣ የኦሮሚያ ህዝብ ጭንቀት ውስጥ ነው፣ ጫካ ያለው ለኦሮሚያ ነጻነትና ሰላም እታገላለሁ ያለ ሰላም አሳጥቶናል። በሌላ በኩል ደግሞ ሽመልስና በስሩ የተደራጁ ኃይሎች በወረዳ በዞን በሁሉም ስፍራ ተሰማርተው ህዝቡን እየጋጡት ራቁቱን አስቀርተውታል። የተጠቀሙት ጥቂቶች ናቸው። 80% የሚሆነው የኦሮሚያ ህዝብ ዛሬም ሰላምን እየተጠማ ከሌሎች ጋር ተፋቅሮና ተከባብሮ መኖርን እየፈለገ እንዳይኖር የዘረኝነትን እርሾ እየበጠበጡ ሲግቱት ቆይተዋል። አሁን ግን በክቶናል። የሰውን ባና ደም አንገሽግሾናል። ሽመልስ እስከነ ግብረ አበሮቹ ከስልጣን ይውረድልን። በአርሲ ባለፉት ዓመታት በክርስቲያኖች ላይ ለሚደርሰው ጥቃት ዳር ሆኖ ከመከታተል ባለፈ ምን አደረገልን? ጠላታችን እሱ ነው ይውረድ ሲሉ ከፍተኛ ትችቶችን ሰንዝረዋል። ይህ የወጣቶች ሰላማዊ ሰልፍም በሌሎች የኦሮሚያ ክልል ከተሞች እየተስፋፋ ሲሆን በአሁኑ ሰዓትም በአርሲ ለሚገኙ ክርስቲያኖች ፍትህ እየተጠየቀ ይገኛል።